ሄይ ጋይስ እንዴት ናችሁ? ዛሬ የማሳያችሁ አንቲ ኤጂንግ በመባል የሚታወቀው የጁስ አይነት ነው። ይህን ጁስ ለመስራት የሚያስፈልጉን ግብአቶች በጣም ትንሽ፣ ጥቅሙ ግን በጣም ብዙ የሆነ የጁስ አይነት ነውና እናንተም እየሰራችሁ ብትጠቀሙ በጣም ደስ ይለኛል። እዚህ እንደምታዩኝ ፓፓያውን ከቆረጥኩ በኋላ ፍሬውን አልጣልኩትም፣ ጃር ውስጥ ኪፕ አድርጌዋለሁ። ምክንያቱም በጣም ብዙ ጥቅሞች አሉት። ፓወርፉል አንቲኦክሲደንት በመባል ይታወቃል ሲሉ ስሙዚ ስንሰራ ትንሽዬ ፍሬ አስገብተን ወይም ደግሞ በባዶ ሆዳችን ትንሽ ፍሬዎችን ብንውጥ ገታችን ውስጥ የሚገኙ ፓራሳይት ወይም ባክቴሪያ በመግደል ይታወቃልና ፕሊስ አትጣሉት። ግን ፕሬግነንት ለሆኑ ሴቶች ወይም ብሬስትፊድ ለሚያደርጉ እናቶች ሪከመንድ አይደረግም። እሱን ላስታውሳችሁ ፈልጋለሁ። ይህን ፓወርፉል የሆነ ጁስ ለመስራት የሚያስፈልጉ ነገሮች ፓፓያ፣ ሳለሪ፣ ካሮት፣ ጂንጀር፣ ሌመን፣ ትንሽ ሀኒ ያስፈልገናል። የከታተፍኳቸውን ግብአቶች ብለንደር ውስጥ አደርጋለሁ። በመጨረሻም የሚያስፈልገውን ያክል የውሃ መጠን አድርጌ እፈጨዋለሁ። ጁሳችንን ሰርተን ጨርሰናል። እንደምታዩት በጣም የሚያምር ቫይብረንት የሆነ ከለር ያለ ሆኗል። ለጤናችን በጣም ብዙ ጥቅሞች ያሉት ጁስ ስለሆነ እናንተም እየሰራችሁ እንደምትጠቀሙ ተስፋ አደርጋለሁ። በሚቀጥለው ሬሲፒ እስከምንገናኝ ድረስ ቻው። በጣም አመሰግናለሁ።